ሰላም እንዴት ናችሁ? ደህና ናችሁ ወይ? ያቤልና የነፂ ቤተሰቦች ከስንት ጊዜ በኋላ ከረጅም ወራት አስቆጥረና አረ ብዙ ጊዜ ወራታ እኮ ያው ወራት አመት አይሆነንም ግን ወራቶች ተቆጥረዋል። ምክንያቱም በቅርቡ ተገናኝተን ነበረ። አዎ ከዛ ዛሬ እኛ የመጣ ነው ሁላችንም አራታችንም አለን ግን ሁሉም ሰላም ይበሏችሁ። መንገድ መሪዋና መጂው ዲናችሁ ደህና ናችሁ ወይ? እኛም ደህና ነን እግዚአብሔር ይመስገን። አሜን እግዚአብሔር ይመስገን ደህና ነን። አሜን ደህና ናት ጆሮዬንሽ ለዚህ ደህና ናት። ዛሬ ልንሄድ ነው ነፂ። እሺ እንግዲህ ተመልካቾች ዛሬ የጥርስ ክሊኒክ ልንሄድ እንገኛለን። አራታችንም አራቱ ለነ ችግር ለጥርስ ችግር መሄዱ አንዱ ሲሄድ ነው። አረ እኔም እንደዚህ ያለብኝ ብሎ ነው። ልዩነት አለው። አሁን ለምሳሌ እኔ የምሄደው ለመታጠብ ትንሽ ቆሸሽ ብላብኝ ለመታጠብ እኮ አንቺ ለመታጠብ ነው። ለዚህ ደግሞ ለብሬስ ወይ ብሬስ ላስር ነው። ቃል ደግሞ የጥርስ እጥበትና የሆነ መነቀል አለበት። አረ ብራት ይዞ ነው እንጂ እንደዚህ መኪና ጥሩነቱ ግን ያው ይጠዘጠዘኝ ስለሆነ መታየት እፈልጋለሁ እና መታጠብ እፈልጋለሁ። እዚች ጋር ለሙሽሪት ደግሞ ሀሳቤ እንዳይታይ ነበር። ከተሳካልኝ ጥርሴን ሞላዋለሁ ብዬ አስቤያለሁ። አዎ እንዴት ማለት እንዴት የሚሆን ይመስላችኋል? ያምርባታል ወይስ እኔ እሱን ይጭንቅኝ እግዚአብሔር ማርያምን ያምርብሻል። ማርያምን ምናየው ይሆናል። ባይሆን ማለት ነው የነጻነት ጥርስ ምን ሆነ እንዳትሉ ውበት ነው ብዬ ነው። እሺ ብሬስ ማስረው እኔ እሱን ያልገባኝ ግን አይ ለብሬስ እንደሚታሰር ማለቅም ግን ትንሽ ባይሆን ያምርባታል አያምርባትም የሚለው ማማር አያምርም። ለትንሽ ጊዜ አፌንህ ብዬ እንዲስል እላለሁ። ያው እሱ አመኝበት ነው። ግን ወንዶች ምን ይላሉ? ስለዚህ ግን እውነቱን ንገሪኝ ካልሽ ጥርስሽ ትንሽ እንትን ይያለ ስለሆነ ተደርቧል ማለት ነው። ጊዜው ሳይታሰር ከቀረ የተበላሸ የሚሄድ ባህሪ ስላለው እና በጊዜ የሚሄድሽ ጥርሷ እና አንዳንድ ሰው ቅብጠት የሚመስለው ሰው አለ ብሬስ ሲታሰር ምናምንና በጊዜ ያ ነገር ሳይበላሽበት በጊዜ ለመሰራት ሲፈልግ አጥንት ደግሞ በጣም ነው የምትዝጣው። አብሶ የሆነ የጎመን አጥንት የዶሮ ጎመን በስጋ ካለች ቤት በሏት ትበላለች አይደለም ታደቀዋለች ራሱ አጥንት ትፈጫዋለች። ስጋውን አይደለም አጥንቱን ነው። እሺ ስጋ አልወድም ስላችሁ የሚገርመው ሰራ ጥርሷን ታደርጋለች። ለማንኛውም ተመልካቾቻችን ሞር ያለውን ነገር እዛ ስንደርስ በደንብ እናሳያችኋለን አይደል እንዴ? እውነት ነው። ፀሐይዋ እኔ በዚህ ስላት በጣም አስቸግራኛለች። እጄንም በጣም ደከመኝና መንገድ ደግሞ ተዘጋግቷል። ለምን ተዘጋጋው? እንደምን ይመስልሻል? የነጻነት ብሬስ ልታሳሽረው ነው ጥርሷ። እውነት ነው። ማንኛውም ተመልካቾቻችን እዛው እንገናኛለን። አብራችሁን ቆዩ። ከዛ መጨረሻ ላይ ደግሞ የባሏን ሪአክሽን ታያላችሁ ማለት ነው። እቺም የተደረበች ነገሯ መውጣት ትችላለች። እንግዲህ እነገን አሁን ብሬስ በማድረግሽ የምታገኛቸው ጥቅሞች እነዚህ ብቻ ናቸው። ንቀሽ እስኪ ለእነዚህ ጥቅሞች ብዬ ወደ ብሬስ ፈተና ውስጥ ወደ ብሬስ እስር ቤት ውስጥ ልግባ ትችያለሽ። ግን ብሬስ ምንድነው? በተፈጥሮ እስር ቤት የሚቆጠር ነገር ነው። ፕሮሲጀር ንገርልኝ። በርገር የለም፣ ፒዛ የለም፣ አጥንት የለም፣ ስጋ ምንም ነገር አጥንት ትፈጫለች ትበላለች እሱ ነው እንድምት በጣም ቤት ውስጥ አስቸግራለች ማለት በጣም እንትን እያለች ነው። ቤት ውስጥ በጣም እንትን እያለች ነው። ስጋውን እኮ አይደለም አጥንቱ ስጋውን እሱ በልቶት አጥንቱ እንደዛ ብዙ እንደዛ ነው። ለምን ሴቶች እንደዛ ነው? ያጥንቱ በጣም ደስ ይላቸዋል። እንኳን የለውም እኔ የለውበት ለዛ አለችበት። እኔ ስጋው ላይ ትረስ ይችላል። እኔ ስጋው ላይ እሱ አጥንቱ ላይ አዋና ካንቺ ነው እናዳረግሽ ተስጋው እናዳረግሽ ስጋ ወፍረት መጨመር ነው ታያለሽ። ኧረ አይጨምርም። እኔ በስጋውነት ወፍር ነበረ። ስጋ ተበያለሽ በጣም ውሳኔ አንቺ ነው ከምታገኙ ጥቅምና ከምታጭው ነገር። ብሬስ ማለት ባይሰልፍ ማለት ነው ጥርሶችን አነቃንቆ ከአንድ ቦታ ወደ ሌላ ቦታ ለወሰድ
ያን ለምሳሌ ነው ተፈጥሯዊ የሆነ ጥንካሬ አለው አይደል? ጥርስሽ ጠንካራ ምንም የመነቃነቅ ምልክት የለውም። የፈለግሽውን ትበያለሽ፣ የፈለግሽውን ትጠጫለሽ አይደል? እንደዛ ነው ፊልም የምታረጊው። ወይም ካምቱ ብሬስት መች ግን ብሬስት ጥርስሽ ላይ ስታረጊ የማንፈልገው ቦታ ላይ የተቀመጠው ጥርስ ወደ የምንፈልገው ቦታ ስንወስድ የተወሰነ እንቅስቃሴዎች አሉ፣ ንቅናቄዎች አሉ። እነዛ ንቅናቄዎች ፐርማነንት ናቸው። which means አሁን ወደ ነበረበት ጥንካሬ የሚመለስ እድሉ አለ ከብሬስ በኋላ። ምን ይፈልጋል ከብሬስ? ለምሳሌ አሁን እኛ ሀገር የሚታወቀው እንዴት ነው? ብሬስ አደረኩ ይችላል የዛሬ ዓመት ወይም የዛሬ 8 ዓመት ከ6 ወር ጨራሽ ሄድሽ ወደ ቤትሽ። ከዛ በኋላ በቃ ችግር የለም ብለሽ ነው የምታስበው። እንደዛ ነው። ፐርማነንት ሪቴነር የሚባል ነገር አለ፣ ወይም ደግሞ ሪቨርስ ሪቴነር የሚባል ነገር አለ። በየ3 ወር ቼክ አፕ የሚባል ነገር አለ። ሪቨርስ ያደርግ እንደዛው ነው ወይ መመለስ ይችላል። እነዛ ነገሮች ባሉበት ሁኔታ ላይ እኔ ያስፈልግሻል ግዴታ ነው ወደሚል ዲሲሽን ውስጥ መግባት ነው። አይ አሁን ያለው ለራስሽ ለመወሰን ግን አሁን ያለው ጥርስ ሰልፍ ኮንፊደንስን አሳድጎኛል፣ አፒራንሴን ቀንሶታል፣ ምቾት ነስቶኛል። ስለዚህ እንደው እንደምንም ሆኖ ተስተካክሎልኝ ኮንፊደንሴን መመለስ እፈልጋለሁ የሚል እንትን ውስጥ ከገባሽ ማሰራቱ ይስጥ። ምክንያቱም እድል ነው ቴክኖሎጂ። ነገር ግን ጀስት እንደው ባሰራ ብሬሱ ደስ ስለሚለኝ እንደዚህ አይነት ነገር ከሆነ ብዙ ይሄ ገፊያ እርግጥ ነው አንዳንድ በጣም ግዴታ የሚያስፈልጋቸው ሰዎች አሉ። ለምሳሌ ኦፕን ባይት የምንለው የላኛውና የታችኛው ጥርስ መግጠም ፈልጎ ግን አይገጥም። ያ ሰው ይሁን ለመንጨት ይቸገራል፣ ለማግኘት ይቸገራል ምንም ነገር። ምክንያቱም የላኛውና የታችኛው ጥርሱ ክፍት ነው፣ ጥርሶቹ አይገናኙበት፣ መገናኘት ይፈልጋል። ያሁን ግዴታ ነው ይፈልጋል። አንዳንድ ደግሞ ጥርሶቹ በጣም ተደራርበውበት ለማጽዳት ይቸገራል። በዛ ምክንያት ጥርሱ ሊቦረቦር ይችላል። ሰው ለማጽዳት እንዲመቸው ሲባል ጥርሶቹ ዘርዘር እንዲሉ ብሬስ ግዴታ ይፈልጋል። አንዳንድ ሰው ደግሞ የፊት አፒራንሱ በብሬሱ ባለመሰራቱ ምክንያት ለምሳሌ ታችኛው ጥርስ ወደ ውጭ ይወጣና ሌላኛው ወደ ውስጥ ግብት ይልና የሆነ እንትን ነገር አለ ከርቭድ የሆነ ፌስ ያለው ያን ከርቭድ የሆነ ፌሱን ለማስተካከል ሲባል ወደ ውጭ ወጣ ያለችው ወደ ውስጥ ለማስገባት ሲባል ግዴታ ብሬስ ይፈልጋል። እንደዚህ አይነት ኬዞች ላይ አንተ ብሬስ ታረግ እንደዚህ ታረጋለህ። እንደዚህ አይነት ኬዞች ላይ ግን ቲፒካሊ የውበት ብቻ ስለሆነ ሳብቲክ እየጨመረ በመጣ ቁጥር እድሜ በተወሰነ ደረጃ እየጨመረ በመጣ ቁጥር ጥርሶች ያላቸውን ጥንካሬ እያጡ ነው። ልክ ያው ዲግሪ ዳር የምናደርገው ከ25 ዓመት በኋላ አጥንታችን እየቀነሰ የሚመጣ ጥርሶችን በተወሰነ ደረጃ ይመራል። ይሄ ወደ አንድ ሳይድ ወደ ቀለላቸው ሳይድ ሽፍት የማድረግ ነገር አለ። ፎቶዬን ሳይሆን የመጣሁት ፎቶዬ ላይ ድርድር ያለ ነው ማርያምን። ከዛ ከሁለተኛ ኮለርኩ ልጅ በኋላ ጥርሴን ሳይሆን ተደርጎ ምን ተሰማኝ እና በቃ ልታጠብሽ አመሰግናለሁ። ወደ መታጠብ ትሄጂ ይቅርብኝ እሱ መታጠብ ይስማል። መታጠብ እንዴት አለ ማንንም ሰው ኮሜንት ማድረግ በጣም በቃ ብሬሱ ይቅርብኝ አመሰግናለሁ። እመጣለሁ እሺ ተመልሼ ቀጥይ ምንድን ነው አኩርፋለች። ምን እናድርግ እንዴ? ሰው በግድ ብሬስ ካላሰርኩ የሚባል ነገር አለ? ነያና ለሷ ታዞ እኔ ነኝ ብሬስ የተባልኩት። ምንድነው የተፈጠረው? አይደለም ያሰብነው ሌላ የሆነው ሌላ። ያው ማለት ከሕክምናም ባለሙያ በላይ ማለት ችግራችንን ሊነግረን የሚችል ሰው አይኖርም። እኛ ያሰብነውና የሆነው ነገር ሌላ ነው። ፍጹም አልተገናኘንም። ሞላለው ብዬ ብቻ ነበር ያሰብኩት። ጥርስሽ ብሬስ ያስፈልጋል ተብያለሁ። ያኔ ደግሞ ልታጠብ የሄድኩት ሴትዮ መሞላት ነው የሚያስፈልገው። በስማም በተቃራኒው እሱንም ግን ግዴታ አይደለም ብሎኛል። ብቻ ከጠበኩት በላይ ነው። እነዚህ ደግሞ ብሬስ ፈልጌ አይታሰርልሽም ተባልኩ። እኔ ልታጠብ ልሄድኩት ታጥቤ መጥቻለሁ። በቃ የግብሽን አሳክተሻል። አንቺ ሪያሊቲ ነው ሆኖ እኔ የፂን ወሰርኩ የኔን ረድ ወሰደች። በጣም ደግሞ ወሰደች። ሶስታችሁ ተቀባብላችኋል። ሙሌት ግን ያው እኛ እንዳሰብነው ሳይሆን ሐኪሙ በሙያው የሚያስፈልገን ነገር ልክ ነው አይደለ? አርጎልናል። የሚያስፈልገን ነገር በደንብ መክሮናል፣ በደንብ ገስጾናል። በጣም በጣም ነው ደስ ያለን ሁላችንም። እንደውም ለዛውም በጣም ሰዓት አርፈደን እንደምታዩት ጨልሟል ራሱና ለኛ ብለው እኔ የታጠብኩ ያል የተሰማኝ ባይዘው በቃ ቃል ፈገግ ስትል ነፂም ፈገግ ሲሉ ለነሱ ደስ አለኝ። ጌታ እግዚአብሔር እንደውም ቃል ላይ ነው ሁሉ ያተኮሩት።
ላይ በጣም ያስታውቃል ሞር በቃ ንጥት ሲል የሆነ በቃ ቆንጆ የኔ እንኳን ድሮም ነጭ ነው ግን ምንድት ማርያምን ነው የምላችሁ ብዙም ዲፈረንስ አልታየም ለዶክተሩ እግዚአብሔርን ነው የምላችሁ ቃል የለኝም ሌላው ዶክተር ቢሆን ለገንዘብ ተብሎ የሚሰሩ ብዙ ዶክተሮች አሉ ለሱ ግን እግዚአብሔር ያክብርልን ይሄ በቃ በጣም ነው የምናመሰግነው እኛን ምናልባት ካየህን ፕሮሞሽን ምንም አይደለም ግን እንወዳለን በጣም ነው የምናመሰግነው እግዚአብሔር ለምክርክ ብቻ በቃ ያው በጣም ለዚህ ሴትዮ ለመልካም ቀንነቱ ድጋሚ እንሄዳለን ለሙሌትና ለብሬሱ እና ደግሞ እኔም ለካ ሳልነግራችሁ ሙሌቱ ብቻ ከባድ ነው ታው ምንም ባያረግላችሁ ሙስ አላሰብኩም እውነት ለመናገር ለሽራፊት ተብለሻላ ብሬስ ብሎኛል ቢሆን ቆንጆ ነው ከዚህ በላይ እንትን ከሚሆንብሽ ብሎኛል ግን እኔ ዋና ሐሳቤ ጥርሴን ማሙላት ነው እና ለሱ ደግሞ ያው ሰዓት ስላለበቃ ሰዓት የለንም ተረጋግቼ ብሰራሽ ይሻላል ብሎ ነው ብቻ ደስ የሚል ዶክተር እና ቆይ አንቺ ምንድነው አኮረፍሽ እንዴ አኮረፋለች የኔን ስለወሰደች አኮረፋለች እሷ ነች አንቺ ያኮረፈሽው አንቺ ነሽ ለካ ያኮረፈች ብሬስ እግዚአብሔር እንደዚህ እንደምወድ አላቅም አይቻልም ሲለኝ ቅይር ነው ያልኩት እመቤቴን ተቀያየርኩ እኮ አጥር የበለጠ ነጭ ሆነ እንዴ ጥርሴማ ድሮም ያምራል አይደለም የበለጠ እስቲ አይ በጣም ማታ ላይ ነው የሚያስታውቀው ቅድም ብዙም እንጥለውጥ አልታየኝ ወዳችኋለሁ ተመልካቾቻችን የአቤልና የነጽ ቤተሰቦች በሙሉ አለን ከዚህ በኋላ አንጠፋም እሺ እንወዳችኋለን እናመሰግናለን ቻው